ሰላም እንዴት ቆያችሁኝ? ዛሬ ስለ ወሳኝ ስለሆነ ስለ ቴንስ ስለ ሲምፕል ፕሬዘንት ቴንስ ወይም ያሁን ቀላል ያሁን ጊዜ የሚባለው የቴንስ አይነት ስለሱ እናያለን። ሲምፕል ቴንስ is a verb form that used to express action or situations that happen in the present። ይህ ማለት ያው ሲምፕል ፕሬዘንት ቴንስ ማለት ቀላል ያሁን ጊዜ የሚያሳይ የቨርብ ፎርም ሲሆን ይህ ፎርም የምንጠቀመው በረፍተ ነገራችን ይህ አይነት ፎርም የምንጠቀመው አንደኛ የየለት ዕለት እንቅስቃሴያችን መደበኛ እንቅስቃሴ ለመግለጽ ስንፈልግ የምንጠቀመው የቨርብ ፎርም ነው። ሁለተኛ ደግሞ የተፈጥሮ እውነታ ወይም በሳይንስ የተረጋገጡ ነገሮች ከጊዜ ወደ ጊዜ ማንነታቸው የማይቀይሩ ድርጊቶችን ለመግለጽ የምንጠቀምበት የቴንስ አይነት ነው። ሶስተኛ ደግሞ ስኬጁልድ የሆነ ወይም በታይም ቴብል የተገለጸ ድርጊት ሁሌ በሰዓቱን ጠብቆ የሚከናወን ድርጊት ለመግለጽ ስንፈልግ ይህን የቨርብ ወይም ይህን የቴንስ አይነት እንጠቀማለን ማለት ነው። የስትራክቸር ወይም ቅርጹ ምን አይነት ነው ብለን ስናይ ሶስት አይነት ስትራክቸር ቅርጽ ያለው ሲሆን አንደኛ ያው በፖዚቲቭ ሲሆን ወይም አፍራሽ ባልሆነ ሴንቴንስ ስንጠቀመው እንዴት እንደሆነ እናያለን። ፖዚቲቭ በሆነ ወይም አፍራሽ ያልሆነ ድርጊት ለመግለጽ ስንፈልግ ወይ ሲምፕል ፕሬዘንት ቴንስ ስንፈልግ ሰብጀክቱ ወይም የአረፍተ ነገሩ ባለቤት አይ ወይ ዊ ዘይ እና ዩ ከሆነ የምንጠቀመው ያው ድርጊቱ ለመግለጽ የምንጠቀመው ቨርብ ቤዝ ፎርሙ ይሆናል ማለት ነው። ያ ቤዝ ፎርሙ ማለት ሩት ፎርሙ ወይም ከዲክሽነሪ የወጣው ምንም ነገር ሳይነካካ የምንጠቀመው ቨርቡ ቤዝ ፎርም ይሆናል ማለት ነው። ሌላው ደግሞ ያው የድርጊቱ ባለቤት ያው ሺ ሂ እና ኢት ከሆነ በቤዝ ፎርሙ ላይ ኤስ ወይም ኤስ ጨምረን እንጠቀማለን ማለት ነው የድርጊቱ ባለቤት ነው። ስለዚህ ይሄን በምሳሌ ስናይ ዘይ ፕሌይ ፉትቦል ይላል። ዘይ ፕሌይ የሚለው ያው ይጫወታሉ የሚለው የሚያሳይ ስለሆነ ፕሌይ ማለት ደግሞ የሩት ፎርም ወይም ቤዝ ፎርሙ ነው ማለት ነው። ሺ ፕሌይስ ፉትቦል ይላል። ፕሌይስ እግር ኳስ ትጫወታል። ፕሌይስ የሚለው ያው በፕሌይስ የመጣው በሩት ፎርሙ ፕሌይ በሚለው ቨርብ ኤስ ወይም ኤስ ጨምረን ፕሌይስ ሆኗል ማለት ነው። ስለዚህ በእንደዚህ አይነት ድርጊት ከተገለጸ በሲምፕል ፕሬዘንት ቴንስ ተገልጿል ማለት ነው። ሁለተኛ ደግሞ የእንትኑን ስትራክቸሩ ስናይ ወይም አፍራሽ ኔጌቲቭ ሴንቴንስ ሲሆን እሱም እንዴት እንደሆነ ስናይ የድርጊቱ ባለቤት አሁንም ያው አይ ዩ ዘይ እና ዊ ከሆነ ከደወዝ ኖት ዱ ኖት ፕላስ ሩት ፎርም ጨምረን የምንጠቀምበት የስትራክቸር አይነት ነው። ወይም የድርጊቱ ወይም የሰብጀክቱ ባለቤት ሂ ሺ ኢት ከሆነ ደዝ ኖት ፕላስ ቤዝ ፎርሙን የምንጠቀምበት ሲስተም ኢንትሮጋቲቭ ይባላል። ይህን አይነት ያው ሴንቴንስ ለመጠቀም እንደዛ አይደለችም አይደለም አይደሉም ብለን ለመግለጽ ስንፈልግ የምንጠቀመው አይነት ያው የቨርብ ፎርም አይነት ነው። ሶስተኛ ደግሞ መጠየቂያዊ ወይም ጥያቄያዊ ነገር ለመመስረት ስንፈልግ የምንጠቀመው የቨርብ ፎርም ይሆናል። ይሄም ያው ዱ ወይም ደስ ፊት ለፊት በማምጣት ከዛ በኋላ ሰብጀክቱን አስከትለን ከዛ ቤዝ ፎርሙን አስከትለን የምንጠቀምበት የቨርብ ፎርም አይነት ነው። አሁንም ሰብጀክቱ የድርጊቱ ባለቤት አይ ዩ ሺ ዩ ዘይ እና ዊ ከሆነ ዱ ከፊት ለፊት ይሆንና ከዛ ስትራክቸሩን ዱ ፕላስ አይ ዊ ዩ ዘይ ፕላስ ቤዝ ፎርሙ ይሆናል። ወይም የድርጊቱ ባለቤት ወይም የአረፍተ ነገሩ ባለቤት ደግሞ ሺ ሂ ኢት ከሆነ ከፊት ለፊታቸው ደዝ በማምጣት